ነገሮች በእንቅርት ላይ ጆሮ ደግፍ ሆነዋል። በነዳጅ እጥረትና በኑሮ ውድነት በቅርቡ በኢትዮ ቴሌኮም ዋጋ ጭማሪ እየተማረረ ላለው ሕዝብ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን የዋጋ ጭማሪ ይዞላችሁ ሊመጣ ነው። የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት በጋራ ያወጡትን መግለጫ መሰረት በማድረግ ያዘጋጀንላችሁን ጥንቅር ይከታተሉን። ጤና ይስጥልኝ። ይህ አዲስ ዜና ነው። የኢትዮጵያ ኤሌክትሪክ አገልግሎት ከዚህ ቀደም ይፋ ባደረገው ከ2017 እስከ 2020 እንደ ኢትዮጵያ አቆጣጠር የለመለመ የ4 ዓመት የታሪፍ ማሻሻያ ዕቅድ መሰረት የኃይል ዋጋ ጭማሪው ተጠናክሮ ቀጥሏል። ተቋሙ እንዳስታወቀው በቀጣዮቹ 2 ዓመታት ውስጥ የኤሌክትሪክ ታሪፍ አሁን ካለበት በ3 እጥፍ 300% በላይ እንደሚጨምር ይጠበቃል። ይህ ማሻሻያ አነስተኛ ተጠቃሚዎች በኢንዱስትሪውና በዲጂታል ቢዝነሱ ላይ የሚያሳድረውን ተጽዕኖ በዝርዝር እንመለከታለን። ጭማሪው በአንድ ጊዜ የሚተገበር ሳይሆን በየ3 ወሩ የሚጨመር ነው። በወር ከ50 ኪሎዋት ሰዓት በታች ለሚጠቀሙ ዝቅተኛ ገቢ ላላቸው ዜጎች መንግስት እስከ 75% የሚደርስ ድጎማ ቢያደርግም ከ500 ኪሎዋት በላይ የሚጠቀሙ የመኖሪያ ቤቶች ግን ከፍተኛ የዋጋ ጭማሪ ተጋርጦባቸዋል። ከታሪፍ ጭማሪው በተጨማሪ ወርሃዊ የአገልግሎት ክፍያም እንደ ተጠቃሚነቱ መጠን ከፍ እንዲል ተደርጓል። የኢትዮጵያ ኤሌክትሪክ ኃይል በአሁኑ ወቅት በሀገር ውስጥ የሚሸጠው የኃይል ዋጋ ካመረተበት ወጪ እጅግ ያነሰ መሆኑን ይገልጻል። ተቋሙ ከፍተኛ ዕዳ ያለበት በመሆኑ አዳዲስ የኃይል ማመንጫዎችን ለመገንባትና የቆዩ መሠረተ ልማቶችን ለመጠገን የታሪፍ ማሻሻያው ግድ መሆኑን ገልጿል። ይህ ጭማሪ ኢትዮጵያ ከዓለም አቀፍ የገንዘብ ድርጅት IMF ጋር በገባችው ስምምነት መሰረት መንግስት ለተለያዩ አገልግሎቶች የሚደረገውን የገንዘብ ድጎማ የማንሳት አካል ነው። ኢንዱስትሪዎችና የዳታ ሴንተሮች በተለይ ከፍተኛ የኃይል ፍላጎት በሚኖርባቸው ሰዓታት ከሰዓት 12 ሰዓት እስከ ምሽቱ 4 ሰዓት የሚጠቀሙት ኃይል በከፍተኛ ዋጋ እንዲሰላ ተደርጓል። ይህ ውሳኔ በተለይ በኢትዮጵያ ውስጥ በስፋት እየተንቀሳቀሱ ያሉትን የቢትኮይን ማዕድን አውጪዎች እና የዳታ ማዕከላትን የትርፍ መጠን በእጅጉ እንደሚቀንስ ተገምቷል። የኤሌክትሪክ አገልግሎት ተቋም ዋና ሥራ አስፈጻሚ አቶ ሽፈራው ተሊላ ቀደም ሲል እንደገለጹት ይህ የታሪፍ ጭማሪ የሀገሪቱን የኃይል አቅርቦት ጥራት ለማሻሻል አስተማማኝ ለማድረግ የሚረዳ ነው። ሆኖም ተጠቃሚዎች የኃይል አጠቃቀማቸውን በመቆጠብና ይበልጥ ቆጣቢ የሆኑ ኤሌክትሪክ ቁሳቁሶችን በመጠቀም ራሳቸውን ከከፍተኛ ክፍያ እንዲከላከሉ ይመከራል። ለዛሬ ያዘጋጀነው ዜና ይህን ይመስላል። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።